አሐዱ አምላክ አሜን። ወረደ ላዕሌሆሙ መንፈስ ቅዱስ ከመ እሳት ወተናገሩ በነገረ ኩሉ በሐውርት ውእተ መንፈሰከ ፈኑ አማኔ ሰማይ ወምድር። ብፁዕ አባታችን አቡነ ፋኑኤል በአሜሪካ ሀገረ ስብከት ሊቀ ጳጳስ፣ ክቡራን አይንተ እግዚአብሔር ካህናት፣ በአባታችን በአብርሃም እግር ተተክታችሁ የምታመሰግኑ ምዕመናን፣ በእናታችን በደጓ በሳራ ተተክታችሁ የምታመሰግኑ እናቶች፣ ወጣቶች፣ በባህሪው ሞት፣ በስልጣኑ ህልፈት፣ በአገዛዙ ህልፈት የሌለበት አምላካችን ዓመታትን በወራት፣ ወራትን በሳምንታት፣ ሳምንታትን በቀናት እያፈራረቀ ዓለማትን የሚመግበው ቅዱስ አምላካችን ሳይጎድልበት ሞልቶ በዓለም ሁሉ ሕዝቦቹን ከሰማይ እስከ ምድር ያሉትን በቸርነቱ ጠብቆ በአባትነቱ በመግቦቱ ተንከባክቦ እዚህ ስላደረሰን ኃያልና ምስጉን ስሙ የተመሰገነ ይሁን። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? አሁንም በአርያም መላእክት የሚያመሰግኑት ስሙ የተመሰገነ ይሁን። ይህን ዕለት እንድናመሰግንበት ባርኮ ስለሰጠን ስሙን እንድንጠራ ስለመረጠን ስላከበረን ከመላእክት ጋር ቆመን እንድንዘምር ስለፈቀደልን ቸርነት የባህሪ ገንዘቡ የሆነው አምላካችን ደግሞ ለሚመጣውም እንደዚሁ ጠብቆ ለማመስገን ያብቃል። አሜን። ቅድም እንደተነገረው ዛሬ የተደራረበ በዓል ነው። እንደሰማችሁት እንደምታውቁት የመጀመሪያው የቅዱስ ሚካኤል በዓል ዛሬ ታላቅ ስራ የሰራበት የሰውን ልጅ የተቸገሩትን ያዳነበት የሞት ደብዳቤ ወደ ሕይወት የቀየረበት በተጨነቀው በባህራን ሕይወት ውስጥ ገብቶ ትንቢት የተነገረለትን ከፍ ከፍ ያደረገበት ዕለት ነው። ሌላው ለብዙ ሺህ ዘመን ሲጠበቅ የነበረው ነቢያት ትንቢት ሲተነብዩለት፣ ሱባኤ ሲገቡለት የእግዚአብሔር ልጅ የእግዚአብሔር ወልድን መምጣት ሲጠባበቁለት የነበረው የመድኃኒታችን የኢየሱስ ክርስቶስ ወደዚህ ዓለም ከመጣ በኋላ ከፈጸማቸው ተግባራት የመጨረሻው ዕለት ነው። ይኸውም የዛሬ 10 ቀን ክቡራን ነቢያት እንደተናገሩት በምድር ስራውን ጨርሶ ወደ ሰማይ ያረገበት ካረገ ከ10 ቀን በኋላ ሐዋርያት በጽርሐ ጽዮን ተሰብስበው ባሉበት ዕለት በፊትም የመረጣቸው ወንጌል እንዲያስተምሩ፣ ዓለምን እንዲዞሩ፣ ሕሙማን እንዲፈውሱ፣ ሙታን እንዲያስነሱ፣ ለምጽ እንዲያነጹ ስለነበረ የመረጣቸው የ3 ዓመት ትምህርታቸውን ካጠናቀቁ በኋላ እሱ በመስቀል በቀራንዮ አዳምን ከነዘሩ ከሲኦል ለማውጣት በገባው ቃል
በሞቱ ሞትን ድል አድርጎ ከተነሳ በኋላ እነሱን ወደየቦታው ማሰማራት ስለነበረ በተለያየ ወቅት እየመጣ ያስተምራቸው፣ ይነግራቸው፣ ይመክራቸው ነበረ። ከዕርገቱ በኋላ ሐዋርያት በኢየሱስ ክርስቶስ ላይ የደረሰውን መከራ ሁሉ በመሰቀቅ ብዙ አይታዩም ነበረ። ይፈሩ ነበረ፣ ድንጉፃን ነበሩ። አይሁድ የእሱ ደቀ መዛሙርት እንደሆኑ ያውቁ ስለነበር እነሱንም እንደሱ ይፈልጓቸው ነበር። በዚህ የተነሳ ጥቡዓን አልነበሩም። ገና መከራ የክርስቶስ መከራ እንኳን ለሰው እንኳን ላየው ፀሐይ የጨለመው ከዋክብት የረገፉት ጨረቃ ደም የለበሰችው የእሱ የመከራው ጽናት ነበረ። ፈጣሪን አላሳይም ብላ ያንን መከራ ያንን ራቁትነት ፀሐይ የጨለመችው ከዋክብት የረገፉት መላእክት እንኳን ጋዳ ጋዳ እጹብ እጹብ ይሉ ነበረ። ያ ታላቅ መከራ ነበረ። ለሰው ልጆች የተከፈለ ነው። ለሰው ልጆች የተደረገ ነው። በዚህ ወቅት ሐዋርያት ያንን አይተው ስለነበረ በእሱ የደረሰውም በእኛ እንዳይደርስ በማለት ይፈሩ ነበር። ቤት እየዘጉ በር እየገጠሙ ይቀመጡ ነበር። እሱ ግን አስቀድሞ ነግሯቸው ነበረ። ኢይደንግሥክሙ ልብክሙ፣ ልባችሁ አይደንግጥ፣ እመኑ፣ ወደ እናንተ እመጣለሁ፣ ኃይልንም እሰጣችኋለሁ። እስከትለብሱ ኃይለ ማርያም ይትባኡም ኢየሩሳሌም፣ ኃይልን ከሰማይ እስከምሰጣችሁ ድረስ ከኢየሩሳሌም እንዳትወጡ ይላቸው ነበር። ኃይልን እስከምትለብሱ ድረስ ትደነግጣላችሁ፣ ትፈራላችሁ፣ ትከዳላችሁ። እኔ ኃይልን እስከማለብሳችሁ ቀን ድረስ ከኢየሩሳሌም እንዳትወጡ። ኃይል ከተሰጣችሁ በኋላ የሚመጣውን መከራ ሁሉ አይሰማችሁም። በመከራው ጽኑዓን ትሆናላችሁ እስከትለብሱ ኃይለ ማርያም፣ ኃይል ከአርያም እስከሚመጣ ድረስ። ቅድም በወንጌል እንደሰማችሁት ወደ እናንተ እመጣለሁ፣ መንፈስ ቅዱስ ወደ እናንተ ይመጣል። ኃይል የሚያናግር፣ ብርታት የሚሰጥ፣ ፍርሃት የሚያጠፋ ኃይል ይሰጣችኋል። እኔ ወደምሄድበትም እናንተም ትመጣላችሁ፣ ወደዛ ስፍራ እናንተም ትመጣላችሁ። መንገዱንም አሳያችኋለሁ፣ የሚሄድበትን መንገዱንም አሳያችኋለሁ። ይሄ ቅድም በዮሐንስ 14 ላይ የተነገረው ቃል። ከዛ ደቀ መዛሙርቱ ቶማስና ፊልጶስ በዛ መካከል ጥያቄ ሲጠይቁት ነበር። ይህን ሲላቸው አንደኛው መንገዱን እንዴት እናውቃለን? ቶማስ መጀመሪያ መንገዱን እንዴት እናውቃለን? ወደኛ እኔ ወዳለሁበት ትመጣላችሁ ትላለህ፣ እኛ መንገዱን የት እናውቀዋለን በሚልበት ሰዓት እኔ ሕይወትና መንገድ ነኝ፣ እኔ ሕይወትና መንገድ ነኝ፣ መንገዱን አላውቀውም ሲል ነው። የሰው ልጅ መንገዱ ሲጠፋው የሚያሳየው ኢየሱስ ክርስቶስ መድኃኔዓለም መንገድ ያሳያል። ለመከተል ከፈለገ፣ ለመግባት ከፈለገ፣ ከእሱ ጋር ለማደር ከፈለገ መንገዱን ያሳያል። እኔ ሕይወትና መንገድ ነኝ፣ ሕይወትም ነኝ መንገድም ነኝ። መሪው እግዚአብሔር ነው። የሰው ልጅ የፈለገውን ያህል ቢሮጥ የፈለገበት ቦታ ላይ ደርስ ይችላል። መድኃኔዓለም ካልመራው፣ መድኃኔዓለም እጁን ይዞ ተከተል
ይዞ አባት ስለሆነ አባት ልጆቹን ይዞ እንደሚመራ መድኃኔዓለምም እጅ ይዞ ካልመራ የእኛ ሕይወት ትንሽ ነው። የእኛ አቅም ትንሽ ነው። ስንመለከት አቅም ያለን ኃይል ያለን ይመስለናል። ውስጣችን በደዌ የተጠቃ ላያችን አእምሮ ሲታይ ያለን የሚመስል ውስጥ ተበርብሮ የኖረ እግዚአብሔርነቱ ሲለየን በትንሹ የምንወድቅ ፍጡራን ኃይል የሚኖረን እሱ በእኛ ላይ አድሮ ኃይል ሆኛችኋለሁ ሲል ነው። ያኔ ኃያላንም አያሸንፉን፣ ረሃብ ጽምም አያሸንፉን፣ ክፎችም አያስደነግጡንም፣ አያስፈሩንም። እግዚአብሔር ኃይል ከሰጠ የፈለገው ነገር ጠላት ፊታችንን ቢቆም አንደነግጥም። አባቶቻችን ሐዋርያት ሰይፉን የታገሱት፣ ሞቱን የተቋቋሙት፣ አንገታቸውን ለስለት የሰጡት እሱ የሰጣቸውን ኃይል ለብሰው ከኢየሩሳሌም እንዳትወጡ ኃይልን ከአርያም እስከምሰጣችሁ ድረስ። ከዛን በኋላ ሐዋርያት በጽርሐ ጽዮን በዝግ ቤት እያሉ መንፈስ ቅዱስ በእሳት አምሳል ከሰማይ ተምዘግዝጎ መጥቶ በላያቸው ላይ አረፈ ነው። የሐዋርያት ሥራ ቅድም 2 እንዳያችሁት በእሳት አምሳል በ50ኛው ቀን ይላል። 50ኛው ቀን ያለው ከፋሲካ እስከ ዛሬዋ ዕለት ስትቆጠር 50 ቀን ይሆናል። ልክ ዛሬ 50 ቀን ነው። የመጨረሻው ቀን ነው። የ50 ጾሙ የመጨረሻ ቀን ዕለተ ትንሣኤ። ከትንሣኤ በኋላ እንደገና ስራ ተሰርቶ ያበቃበት 50ው ቀን ዛሬ ስራ ተጠናቆ ያለቀበት። እስከ 50 ቀን ድረስ ግን መድኃኔዓለም ክርስቶስ መድህን በየሰዓቱ በእያንዳንድ ቦታ ሐዋርያትን እየተገለጠ ያስተምራቸው ነበር። በባህር ላይ፣ በመንገድ ዳር፣ በአንዳንድ አካባቢ እየታየ ያስተምራቸው ነበር። ምስጢር ይገልጽላቸው ነበር። አሁን ግን ተጠናቀቀ፣ አበቃ። ዛሬ ሐዋርያት ዲፕሎማቸውን የተቀበሉበት ቀን ነው። ፈተናቸውን ጨርሰው ፈተናው ተጠናቆ የምስክርነት ወረቀታቸው ወይንም ደግሞ ጽኑዓን የሆኑበት ቀን ነው። መንፈስ ቅዱስ በእሳት አምሳል በላያቸው ላይ ወረደ ይላል። መንፈስ ቅዱስ ከዚህ በኋላ ወተናገሩ በነገረ ሁሉ በሐውርት በዓለም ቋንቋ ሁሉ መናገር ጀመሩ። ይኸውላችሁ መንፈስ ቅዱስ ያናግራል። በዓለም ቋንቋ ሁሉ በተለያየ ቋንቋ እንደውም የተለያዩ ሕዝቦች በቋንቋቸው ሲናገሩ እነዚህ ሰዎች ቋንቋውን የሚያውቁ በእኛ ቋንቋ ነው የሚናገሩት ይላሉ። የማያውቁት ደግሞ ምንድነው የሚናገሩት? ሐዋርያት ጉሽ ጠጥተው ሰከሩ እንዴ በተለያየ ነገር የሚለፈልፉት ይሉ ነበር። እነሱ ግን የዓለምን ቋንቋ እየተናገሩ ነበር። ሰጣቸው በሄዱበት ቦታ እንዳይቸገሩ መምጣቱን፣ ማስተማሩን፣ ተአምራቱን፣ ሞቱን፣ ትንሣኤውን፣ እርገቱን ለዓለም እንዲመሰክሩ ቋንቋውን ገለጸላቸው። ለዚህ ነው ወንጌል ዛሬ በዓለም ላይ ሕይወት አግኝታ የምትኖረው። በኢየሩሳሌም በነ ቅዱስ ጴጥሮስ በነ ቅዱስ ጳውሎስ ቋንቋ ብቻ ወንጌል ተሰብካ በዛው አብቅታ ቢሆን ዛሬ በዓለም ተዳርሳ እንደዚህ ኢየሱስ ክርስቶስ በዓለም ተሰብኮ የዓለም ሕዝብ ተቀብሎት ባልዳነበት ነበረ። በዛው በኢየሩሳሌም አካባቢ ይቀር ነበረ። መድኃኒታችን ኢየሱስ ክርስቶስ አምላክ ስለሆነ
በአንድ ቦታ ተገድቦ እንዳይቀር ለሐዋርያት የተለያየ ቋንቋ ገለጸላቸው። ከዛን በኋላ ተናገሩ፣ በተለያዩ ልሳናት ተናገሩ፣ ወጡ። እነኛ በዘግተው ሲፈሩ የነበሩ ደቀ መዛሙርት ጥሩዓን ሆነው ወጡ፣ ሳይፈሩ። መኑ ያድገነ ፍቅሮ ለክርስቶስ። ከዚህ በኋላ የክርስቶስን ፍቅሩን ማነው የሚያስተውል የሚለውን መፈክር ያዙ። ማነው የሚያስተውል? ረሃብ ነው? ጽም ነው? መከራ ነው? ስቃይ ነው? ቀኑን ሁሉ ስለ አንተ በጅራፍ እንገረፋለን፣ እንደ በግ እንታረዳለን፣ እንደ ጎመን እንቀረደዳለን። አሕዛብ እንኳን በእኛ ላይ ኃይልን ቢያደርጉ እኛ አይሰማንም። ያንተን መከራ የቀራንዮውን መከራ አይተናል እያሉ ሐዋርያት ወጡ፣ ተበተኑ። መንፈስ ቅዱስን ለብሰዋልና ከቤታቸው ከዘመዶቻቸው ከወገኖቻቸው ተለዩ። መስቀሉን ተሸከሙ፣ ወንጌሉን ያዙ። የዚህ የዛሬው ቀን ቃል ነው ያጸናቸው። በዚህ ሰዓት በየሕዝቡ ውስጥ ገቡ። የተሰጣቸው ቋንቋው ብቻ አይደለም፣ ፈውስም ተሰጣቸው። ሕሙማንን ይፈውሳሉ፣ ለምጻምን ያነጻሉ። የረገጡት ቦታ የረገጠ ሕመምተኛ ይፈወሳል። ያደሩበት ቤት ብርሃን ይሆናል። ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 12 ላይ አሰሩት ይላል። በሚያስተምርበት ሰዓት አሰሩት፣ አይሁድ አሰሩት። ሲያስተምር ምንድን ነው የሚለው? የማናውቀውን ነገር ለምንድን ነው የሚነግረን? ያልሰማነውን የማናውቀውን ብለው አሰሩት። ከዚህ በኋላ እስር ቤት እንዳለ ይዘምር ነበር። እስር ቤት እስረኞቹን ያስተምራቸው ነበር። ለእስረኞቹ ይዘምርላቸው ነበረ። በዛው እየዘመረ እያለ ከሰማይ ብርሃን መጣ፣ ቤቱን ሞላው፣ እስር ቤቱን። የጴጥሮስን የታሰረበትን ሰንሰለት ፈታው፣ በጠሰው ይላል። ናውጣ ተከተለኝ አለው። እሱ ድንቅ ነገር የሚያይ ይመስለው ነበረ። ከእስር ቤት አስወጥቶ በዚህ ጋር ሂድ አለው። ሰንሰለቱን ከእጁ ላይ አራገፈለት፣ ከእግሩ ላይ አራገፈለት። ምን አለ ቅዱስ ጴጥሮስ? መኑ ነገሮ ለእግዚእየ፣ ለጌታዬ ማን ነገረልኝ? ተመልከቱ። ውእቱ ፈኖ መልአኮ አድኀነኒ፣ ቅዱስ ሚካኤል ነበረ። እሱም መልአኩን ልኮ ከእስር ቤት አስወጣኝ፣ ከእስር ቤት ፈታኝ። ከእስር ቤት ፈታኝ። ለጌታዬ ማን ነገረው? ወገኖቼ የልቡና እስረኞች ሰው በልቡ ውስጥ እግሩ ቢፈታ እኮ ልቡ የታሰረ ይሆናል። በጭንቀት የታሰረ ይሆናል። በክፋት የታሰረ ይሆናል። በችግር የታሰረ ይሆናል። ከቤተሰቡ ጋር ባለው አለመግባባት የታሰረ ይሆናል። ከጓደኛው ጋር ከወንድም ከእህቱ ጋር ባለው ችግር የታሰረ ይሆናል። እስር ማለት መያዝ ማለት ነው። ነፃነት ማጣት ማለት ነው። እንደ ልብ አለመሆን ማለት ነው። በውስጣችን ያለው ልብ እንደ ልብ ካልሆነ እስረኞች ነን ማለት ነው። ባል ከሚስቱ ጋር ሰላም ከሌለው የታሰረ ነው። ልጅ ከአባቱ ጋር ሰላም ከሌለው የታሰረ ነው። ጓደኛ ከጓደኛው ጋር የማይስማማ ከሆነ የታሰረ ነው። ሲጨነቅ ነው የሚያድረው። በውስጥ አልጋው ላይ ተኝቶ አይመቸውም። የራሱ ቤት እስር ቤት ይሆንበታል። የራሱ ሀብት ያስጨንቀዋል። እስራ ቦታ ሄዶ አይደሰትም። ምግብ አቅርቦ ሲበላ በምግቡ አይረካ
ለምን? የልብ እስረኛ ከሆነ። የሰው ልጅ ብዙ ችግር አለበት። ከችግር ነፃ የሚሆነው አምላኩን የራሱ ሲያደርግ ገንዘብ ሲያደርግ ነው። መንፈስ ቅዱስ በላዩ ላይ እንዲያርፍ ሲፈቅድለት ነው። ሐዋርያው ቅዱስ ጳውሎስ አንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ቤት ናችሁ ይላል። የመንፈስ ቅዱስ ማደሪያ ናችሁ። ኢታርኩሱ ቤቶ ለመንፈስ ቅዱስ፣ የመንፈስ ቅዱስ ቤት ከሆናችሁ ቤቱን አታርኩሱ፣ ንጹሕ አድርጉለት፣ መንፈስ ቅዱስ ይግባበት ማለት ይደርበት። መንፈስ ቅዱስ ሌላ ማደሪያ ቤት ከሌለው የግድ የኛ ቤት ጸርቶ መገኘት አለበት። ታዲያ ወዴት ይሂድ? ነፃ መሆን አለበት። ከዛ በኋላ እኛ ነፃ እንሆናለን። ስንኖር እንደሰታለን። ስንቸገር እግዚአብሔር ፈጥኖ ይደርስልናል። ስንታመም እንፈወሳለን። ብንሞትም እንነሳለን። ወልዶ በልጅ ይከበራል፣ ወድቆ በእጅ ይነሳል። ይሄ ሁሉ እግዚአብሔር አብሮ ሲሆን ነው፣ ልብስ ሲሆን ነው፣ ሞገስ ሲሆን ነው። አባቶቻችን እግዚአብሔር ሞገስ ሲሆናቸው ሲቀድሙ በፊታቸው የሚቀድመው እሱን ስለሚጠሩት ነው። እግዚአብሔር የሌለው ሞገስ የለውም፣ ባዶ ነው። በቀራንዮ ያለውን የተሰቀለውን የሰው ልጅ ካላየ፣ ዓይኑ ወደ ቀራንዮ ካላየ ያ ሰው የሞት ጓደኛ ነው። በቀራንዮ ላይ ግን ሞት የለም፣ ሕይወት ነው ያለው። ጭንቅ የለም፣ ሰላም ነው ያለው። ሕመም የለም፣ ጤና ነው ያለው። እናንተ የመንፈስ ቅዱስ ቤት ናችሁ። ሐዋርያት የመንፈስ ቅዱስ ቤት ስለሆኑ ነው በላያቸው ላይ አድሮ መንፈስ ቅዱስ በልሳናት ሁሉ እንዲናገሩ በ72 ቋንቋ እንዲናገሩ የፈቀደላቸው። እሱ ስለፈቀደላቸው እነሱም ስለጠበቁት ቤት አደረጋቸው። ከኢየሩሳሌም እንዳትወጡ። ይህ ትእዛዝ ከባድ ነው። ኢየሩሳሌም ሰማያዊት እጅ ናት። በዓለም ላይ የመሰረታት ኢየሩሳሌም ሰማያዊት ስትመለከቱ አሁን ቀራንዮን ጠቅላላ ታዩታላችሁ። ከልደት እስከ ጥምቀት፣ ከልደት እስከ ዕርገት ነቢያት የተነበዩለትን፣ ሐዋርያት የሰበኩለትን፣ ሰማዕታት የሞቱለትን፣ ጻድቃን ሱባኤ የገቡለትን፣ ቅዱሳን የሞቱለትን እዚሁ ሆናችሁ ታገኙታላችሁ። እነዚህ ሁሉ መምህራኖቻችን ናቸው። እዚህ ጋር ተክለ ሃይማኖትን፣ እዛ ጋር ገብረ መንፈስ ቅዱስን፣ እዚህ ጋር ሐዋርያትን ስለ እሱ የሞቱ ናቸው መስቀሉን ተሸክመው። ይሄ ነው ቀራንዮ። በደም የታጠበው ቦታ፣ በደም የታለለው ቦታ፣ በደም ባሕር የሚዋኝበት ቦታ ይሄ ነው። ከኢየሩሳሌም እንዳትወጡ ከዚህ ለምን? ከዚህ ኃይልን ለብሶ ነው መውጣት፣ ብርታት እንዲገኝ፣ ሰይጣንን ለማሸነፍ ድል ለማድረግ፣ ከእሱ ጋር ለመገዳደር፣ ጸሎት ለመጸለይ፣ ልብ እንዲከፈት፣ ቤታችን እንዲገባ፣ ቤታችን ባዶ እንዳይሆን፣ እሱ እንዲኖርበት፣ ቅዱሳን እንዲኖርበት፣ መላእክት እንዲኖርበት፣ በጭንቃችን ሰዓት እንደ ቅዱስ ጴጥሮስ መጥተው ከሰንሰለት እንዲፈቱን፣ አለዛ ዝም ነው የሚሉት። ይህ እናውቃችኋለን። መመላለሳችን በጥበብ እንዲሆን በማስተዋል እንዲሆን ዛሬ ታላቅ በዓል ነው። ያ ባሕራን ቅዱስ ሚካኤል ሊሞት የነበረውን የሞት ደብዳቤ የቀደደበት ዕለት ነው። ወገኖች ደስ ይበላችሁ። የዋሁ ባሕራን ትንቢት የተነገረለት፣ ቀድሞም ቅዱስ ሚካኤል ትንቢት ተነበየለት፣ በኋላም ቅዱስ ሚካኤል የሞቱን ደብዳቤ ቀደደለት። አላያችሁትም? ያ ሀብታሙ እበላለሁ ሲል እኖራለሁ ሲል
ለዛ ምንም ለሌለው ድሃ ንብረቱን ሲሰጠው እግዚአብሔር እንደዚህ ይቀይራል፣ ይለውጣል። ትልቁን ትንሽ ያደርጋል፣ ትንሹን ትልቅ ያደርጋል እግዚአብሔር። መኑ ዘይብሎ ዘንድ አይሰምከ ወዘንድ አሰነይከ፣ ይሄንን አጠፋህ፣ ይሄንን አበላሸ፣ ይሄንን አበደልክ ማን ይለዋል አለ ኢሳይያስ ምዕራፍ 52 ላይ። መኑ ዘይብሎ ማን ይለዋል? የሞት ደብዳቤ ወደ ሕይወት የሚቀይር አምላክ፣ የሞት ደብዳቤ ወደ ሕይወት የሚቀይረውን መልአኩን ይላክላችሁ። አሜን። መንገድ ሁሉ ሞት ነው። መንገድ ሁሉ ጥፋት ነው። ዓለም ዛሬ በሞት ጥላ ስር ነው ያለችው። በየቀኑ የሰው ልጅ ደም ሲፈስ ነው። ክቡር የሆነው የሰው ልጅ ደም ሲፈስ ነው። የሕፃናት ደም ሲፈስ ነው። የአረጋውያን ደም ሲፈስ ነው። ያላሰቡ ሰዎች ደማቸው ሲፈስ ነው የሚለው። ትልልቅ መሳሪያ ኃያላን እየፈጠሩ ትንሽ ምንም የማይችለውን ሰው በዛ እያጠፉ ነው። የሞት ደብዳቤ ቀየረ። እኖራለሁ ያለውን እንዲሞት አደረገው። ምስኪኑን ደግሞ ሊሞት የነበረውን አዳነው። እግዚአብሔር ሲቀድምለት፣ መልአኩ ሲላክ እንደዚህ ነው። የመልአኩ ወዳጆች፣ የእግዚአብሔር ቤተሰቦች በዚህ ሰዓት ነው እግዚአብሔርን ለዚህ ሰዓት ነው ባለውለታ የምናደርገው። አንድ ባለውለታ በችግር ሰዓት እንዲደርስ ነው ውለታ የሚደረግለት። አለዛ የማያውቁትን ሰው በጭንቅ ሰዓት ቢጠሩት የታውቃለህ ነው የሚለው። እንደውም አያምንም። የሚያውቅ ዘመን ነው በጭንቅ ሰዓት የሚራዳው። የሚያውቅ ዘመን ነው ችግር የሚካፈለው። እግዚአብሔርም አባታችን ስለሆነ ልጆቹ ስለሆን የችግራችን ተካፋይ ነው። ተከተለን አይደለም ማለት ቅደም ከፊታችን ነው። መንገዱን ጥረገው፣ ከፊታችን አስተካክልልን። በተጠረገ መንገድ እግዚአብሔር በጠረገው መንገድ ላይ ሄደ አይደናቀፍም፣ እግሮቹ አይሰናከሉም። እይፈርሆ ለኩስ አንተ ምስሌ፣ ክቡር ዳዊት ክፉን አልፈራም፣ ለምን አንተ ከኔ ጋር ነህና። በሞት ጥላ እንኳን ባድር ሞት አያሸንፈኝም። በሞት ጥላ እንኳን ሞት ተጋርዶ አጥልቶ አጠገቡ እንኳን ብሆን ሞት አያሸንፈኝም፣ አንተ ከኔ ጋር ነህና። እግዚአብሔር ከእኛ ጋር ከሆነ ማንም አያሸንፈንም፣ ማንም አያስፈራንም፣ ማንም አያስደነግጠንም። ጻድቅ እኩል ከመ አንበሳ ይላል። የጻድቅ ልቡ እንደ አንበሳ ነው። በእንስሳት ባህሪ ውስጥ የማይፈራ አንበሳ፣ ተረጋግቶ ጫካ ውስጥ የሚተኛ ሳይደነግጥ የሚውል አንበሳ ነው። የጻድቅ ልቡ እንደ አንበሳ ነው። ለምን? ጻድቅ ነዋ፣ እውነተኛ ነዋ፣ ፈጣሪው ከሱ ጋር ነዋ፣ እግዚአብሔር ከሱ ጋር ነዋ። ያበራለታላ፣ ይመራዋላ። የነገሥታቶች ንጉሥ፣ የኃያላን ኃያል፣ ሁሉን ዝቅ የሚያደርግ ከዙፋን አውርዶ ወደ መቃብር የሚሰድ ከሉዓላዊነት አውርዶ የሚያዋርድ እግዚአብሔር አላ ታላቁ። ማነው የሚያሸንፈው? በዓለም ያሉ ኃያላን ተነስተዋል። ግን ተነሱ፣ ወሬያቸው ቀረ እንጂ እነሱ የሉም። እሱ ግን አለ። ታሪካቸው በትንሽ ወረቀት ተጽፋ ሊሆን ይችላል። እነሱ ግን አልፈዋል። እሱ ግን ለዘላለም ይኖራል። አንተስ አንተ ክብር፣ አንተማ አንተ ነህ። ወአመድከኒ ዘይሃልቅ፣ ዓመቶችህ አያልቁም፣ ዘመኖች አይቆጠሩም፣ ለትውልድና ለትውልድ ትኖራለህ አለ። ይህ ነው ባላችን ወገኖቼ። መንፈስ ቅዱስ ለሐዋርያት የተሰጠበት ባሕራን ከሞት የዳነበት ነው። ታላቅ ዛሬ ታላቅ በረከት ነው ያለው በእኛ ላይ። ይሄ ለሐዋርያት የተረፈው መንፈስ ቅዱስ በእኛ
በእኛም ላይ እንዲወርድ ሰፋ አድርገን ራሳችንን እንየው፣ ልብሳችንን እንዘርጋ፣ ልባችንን እንክፈተው። ይህንን መንፈስ ቅዱስ ሳትሰጠን አንሄድም፣ ከቤትህ አንወጣም እንበል። እንደ ሐዋርያት እንዳትወጡ ብሏቸው ነበረ። እኛም አንወጣም፣ ካልባረከን ካልሰጠህን አንወጣም፣ በረከት ስጠን ይዘን እንሄድ እንበለው። የሞት ደብዳቤያችንን ቀይረው፣ ወደ ሕይወት ቀይረው፣ ወደ ሰላም ቀይረው፣ ወደ ፍቅር ቀይረው፣ ወደ አንድነት ቀይረው፣ ወደ ረድኤት ቀይረው፣ ወደ ጸጋ ቀይረው። የሚሳን ነገር የለም። ያንን ትናንትና ለጴጥሮስና ለባህራን የላከውን መልአክ ለእኛም ላክ በሉት ወገኖች፣ ጠይቁት። አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ሹ ታገኛላችሁ ነው የአባታችን ጥያቄ፣ የአምላካችን ጥያቄ። ላንኳኳ ይከፈትለታል፣ ለጠየቀ ይሰጣል፣ ለለመነ ይገኛል። የኛ አምላክ ቅርብ ነው። የቸርነት አምላክ የሕይወት ባለቤት አምላካችን እዚህ ተሰብስበን ይህን ዕለት እንድናከብረው ስለፈቀደልን ስሙ የተመሰገነ ይሁን። እግዚአብሔር ይጠብቃችሁ። ለሚመጣው ዓመት እንደዚሁ በዚሁ ተገኝታችሁ ይህንን የታላቁ የቅዱስ ሚካኤል በዓል ለማክበር ያብቃችሁ። አሜን በሉ። ዛሬ አድሮ መገኘት ብርቅ ሆኗል ወገኖች። አድሮ መገኘት ብርቅ ሆኗል። መኖር ብቻ አይደለም፣ ሳናስበው አለመኖር እየመጣ ነው። ባላሰብነው፣ ባልጠረጠሩት፣ ባላሰቡት ቦታ ሰዎች እየቀሩ ነው። ስለዚህ አንተ ከቤት ስወጣ ቅደምና ሂድ በሉ፣ እፊቴ ሁን፣ መንገዱን ጥረግልን በሉት። በእግዚአብሔር የተመካ እግዚአብሔር